አመሰግናለሁ። የማዕከላዊ ኢትዮጵያ ክልል የልዩ ስፖርቶች ሻምፒዮና ውድድር ይጀመራል ተብሎ ከተነገረን ጊዜ ጀምሮ አብዛኛው የስፖርት አይነቶች የቅድመ ዝግጅት ሰርተንበት ነው የገባነው። እንዲናበቡ የኮኦርዲኔሽን ስራዎች ሰርተን ወደ ውድድር ገብተናል። ይህንን ሰርተን ነው አሁን ላይ የተመዘገበው ውጤት አመርቂ የሆነው ማለት ነው። ስለዚህ በአጠቃላይ በተሰለፍንባቸው በ17ቱም ዘመናዊ ስፖርት አይነቶች በሁሉም ሜዳሊያ ውስጥ ገብተናል። በባህል ስፖርትም በ10 የባህል ስፖርት ተሳትፈን በሁሉም ሜዳሊያ ውስጥ ገብተናል። ስለዚህ ከውጤት አንፃር አጠቃላይ የተሳካ ነበር የሚል ነገር አለ ማለት ነው። የቅድመ ዝግጅት ሰርተናል። ተሳትፏችን ከፍ አድርገናል። ክልሉ ያዘጋጀን በሁሉም የስፖርት አይነቶች ተሳትፎ አድርገናል። ስለዚህ ተሳትፏችን ከፍ ባደረግነው ቁጥር ደግሞ ውጤትን በዛ ልክ አስመዝግበናል ማለት ነው። ማለት የተሳትፎ ማነስ እንጂ የብቃት ችግር የለብንም። ስለዚህ ተሳትፏችን ዝቅ ባለ ቁጥር ያው የምናሳትፈው የስፖርተኞች ታዳጊዎች ተተኪዎች ዝቅተኛ ስለሚሆን ውጤት በዛው ልክ ይጠፋል ማለት ነው። ስለዚህ ተሳትፏችን ደግሞ እያረጋገጥ ስንሄድ ደግሞ ውጤታችንን በዛው ልክ እያረጋገጥን እንሄዳለን። ስለዚህ ዘንድሮ ተሳትፏችን ከፍ አድርገን በሁሉም የስፖርት አይነቶች ደግሞ ውጤቶችን ማምጥተናል ማለት ነው። ከሌላ ጊዜ ለየት የሚያደርገው የሌላ ጊዜ ተሳትፏችን በጣም ዝቅተኛ ነበረ። አስተናጋጅም ስለነበርን ተሳትፏችን በዛው ልክ ከፍ አድርገን ለውድድሩ ትልቅ ድምቀት ነው የሆነው ማለት ነው። ስለዚህ በሁሉም አይነት ለምሳሌ ከዚህ በፊት የባህል ትርኢት አናሳይም ነበር። የባህል ትርኢት የጎዳና ላይ ትርኢት እዚህ ድጋፍ ሲሰጡ ነበር የዞኑ የባህል አምባሳደሮች። ስለዚህ በዛ ልክ ውጤቶችን በዛ ልክ እያስመዘገብን ያለንበት ሂደት ነው ያለው። ስለዚህ ምንድነው ተሳትፏችንም እያረጋገጥን ውጤትን በዛው ልክ እያስመዘገብን ነው የምንሄደውና ዘንድሮ ከሌላ ጊዜ በተለየ መልኩ ተሳትፏችን ከፍተኛ ነው። ውጤትን በዛው ልክ ነው ያስመዘገብነው ማለት ነው። እና ምንድነው የስፖርት ልማት ለማረጋገጥ ተሳትፏችን ከፍ እያደረግን ወጣቶችን ታዳጊዎች እንዲታዩ ስናደርግ በዞን በክልል አቀፍ በሀገር አቀፍ እንዲታዩ እንደዛ አይነት መሰል መድረኮች ወሳኝ ናቸው ለወጣቶች ማለት ነው። ስለዚህ ለወጣቶች ምቹ ሁኔታ መድረክ ስታመቻችላቸው የመታየት እድላቸው ከፍ ይሆናል። በዛ ሂደት ደግሞ ይሳተፋሉ፣ ይጠቀማሉ፣ ይታያሉ። በሀገር አቀፍ ደረጃ ደግሞ ሀገርን ወክለው በተለያየ ቦታ ላይ የመሳተፍ እድላቸው ከፍ ይላል ማለት ነው። የዞኑ መንግስት ትልቅ ትኩረት ሰጥቶታል። አስተባባሪዎች፣ የዞኑ አስተዳደር በልዩ ሁኔታ ትኩረት ሰጥቶ ክትትል ሲደረግ ሲደገፍ የነበርንበት ሂደት ነበር። ይህንን ነው የሚፈለገው። በስፖርቱ ድጋፍ ከተደረገ ክትትል የሚደረግ ከሆነ ውጤት ይመጣል ማለት ነው። ስለዚህ የዞኑ መንግስት ከፍተኛ ትኩረት ሰጥቶ ሲከታተል የነበረበት ሂደትና ድጋፍ ሲያደርግልን ስለነበረ ውጤት አምጥተናል ማለት ነው። ይሄ መቀጠል አለበት። ዘንድሮ ተሳትፏችን በዛው ልክ ከፍ ብሎ ውጤት አምጥተናል። ቀጣይ ደግሞ እነዚህ ነገሮች የቅርብ ድጋፍ ክትትል ሲደረግ ውጤት ሞራል ሲሰጥ የበለጠ ውጤት ማምጣት ይቻላልና እዛ አካባቢ የቅርብ ድጋፍ ክትትል መደረግ አለበት የሚል ነገር አለ። ሌላው በዚህ መድረክ ላይ ትልቅ ገጽታ የገነባ ነው ምንድነው እኛ ከዚህ በፊት እንደዛ ነው ልዩ ስፖርቱ ሻምፒዮና አዘጋጅተን አናውቅም ነበር። ዘንድሮ አዘጋጅተን በዛው ልክ ማዘጋጀት እንደምንችልም አቅም ያሳየንበት ነው። በዛው ልክ የአካባቢ ማህበረሰብ ለሰላም እሴት ግንባታ ያለውን አስተዋጽኦ ያሳየበት መድረክ ነበር። በዛው ልክ የአካባቢ ማህበረሰብ ተሳትፎ
ከፍ እንዳለ የሚያሳይበት አንዱ መድረክ ነው። ደጋፊዎች ካያችሁ ፍጹም ስፖርታዊ ጨዋነት በተላበሰ መልኩ ነበር ሲደገፍ የነበረው ማለት። አንዳንድ ተጫዋቾች አላስፈላጊ ነገሮች ሲያሳዩ በትግስት ያለፉበት። ስለዚህ ድጋፍ ብቻ ነበር ሲሰጡ የነበረ ስፖርታዊ ፍጹም ስፖርታዊ ጨዋነት የተላበሰ ድጋፍ ሲሰጥ የነበረበት። ውጪ ላይም የነበረው ሰላማዊ ነበር። እንግዳ ተቀባይነታቸውን ያሳዩበት መድረክ ስለነበረ በጣም ኩነቱ ሌሎች እንግዶችም የመሰከሩለት ነው። በቃ እንዲህ ነው ጉራጌ እንዲህ ነው የሚል ነገር ሌሎችም የመሰከሩበት እንትን ስለነበር ጥሩ ውድድር ነበረ።